ገና በ28 ዓመቱ ብዙ ሚሊዮን ዶላር ያካበተ ቱጃር ነበር። የታሰረ ገንዘብ የዞረ ይረጫል። ፓርቲ ተቀላቅሎ ለህዝብ ተወካይነት ተወዳድሮ አሸንፎ ነበር። አሜሪካንን ያመሳት ታላቁ ወንጀለኛ ወይም የእጽ ንጉስ ፓብሎ ኤስኮባር ሲሞት 30 ቢሊዮን የአሜሪካን ዶላር አከማችቶ እንደነበረ ይነገራል። ይህ ገንዘብ በአሁኑ ምንዛሬ እስከ 70 ቢሊዮን ዶላር እንደሚደርስ ይገመታል። በየቦታው የተደበቀው የኤስኮባር ገንዘብ ዛሬም ድረስ ማንም በማይጠረጥረው ቦታ ተደብቆ እንደሚገኝ ይታመናል። በአንድ ወቅት ከሴት ልጁ ጋር ፖሊሶች ሲያሳድዱት ተደብቆ ሴት ልጁ ይወዳታል እና ሴት ልጁን ለማሞቅ 2 ሚሊዮን የአሜሪካ ዶላር እንዳቃጠለ ይነገርለታል። ይህ ሰው እንደምናውቀው የአሜሪካንን ያመሳት እጅግ በጣም ከባድ የሆነ ወንጀለኛ ቢሆንም ነገር ግን ከዚህ ሰውዬ የምንወስዳቸው አስፈላጊ የሆኑ የህይወት ፕሪንሲፕሎች አሉ። 3 የህይወት ፕሪንሲፕሎች። የመጀመሪያው